አዲስ የትራፊክ መስመሮች ተዘርግተዋል። እነዚህ መስመሮች ለመኪናዎች ሳይሆኑ ለኤሌክትሪክ አውቶቡሶች የተዘጋጁ ናቸው። አሁን ላይ ዳካርን ለማቋረጥ የሚፈጀው ጊዜ በግማሽ ቀንሷል። የቲኬት ዋጋ በ60 እና 80 ሳንቲም የዶላር መካከል በመሆኑ ተሳፋሪዎች በአዲሱ አገልግሎት ተደስተዋል። በሌሎች የትራንስፖርት አማራጮች ከዳካር ከተማ እስከ መስመሩ መጨረሻ ድረስ ለመጓዝ ቢያንስ 2 ሰዓት ይፈጅ ነበር። ሌላው ጥቅሙ ደግሞ በእነዚህ አውቶቡሶች ላይ ደህንነቱ የተጠበቀ መሆኑ ነው። አዲሱ አገልግሎት የጉዞ ጊዜን ስለሚቀንስ በጣም ጠቃሚ ነው። ይህም ትልቅ ትርጉም አለው። የኤሌክትሪክ አውቶቡሶቹ በዲዝል ወይም በቤንዚን ከሚሰሩ መኪኖች የተሻሉ ናቸው። በተጨማሪም አውቶቡሱ ውስጥ የአየር ማቀዝቀዣ እና ሰፊ ቦታ አለ። የዳካር ትልቅ ግብ ያለው የፈጣን አውቶቡስ ትራንዚት ወይም BRT ፕሮጀክት በዓለም አቀፍ የገንዘብ ድጋፍ የሚታገዝ የመንግሥትና የግል አጋርነት ውጤት ነው። ከ5 ዓመታት ግንባታ በኋላ የመጀመሪያዎቹ የኤሌክትሪክ አውቶቡሶች በ2024 ሥራ ጀምረዋል። በአሁኑ ወቅት የአውቶቡሶቹ ቁጥር 121 የደረሰ ሲሆን 14ቱን የዳካር ወረዳዎች ያገናኛል። ይህም ቀድሞውኑ በጎ ተጽዕኖ ማሳደር ጀምሯል። አሁን ላይ ብዙ ሰዎች የትራፊክ መጨናነቅን ለማስቀረት መኪኖቻቸውን ትተው አውቶቡሱን መጠቀም ጀምረዋል። ይህ በአገራችን የተሻለ መሠረተ ልማት ለመገንባት የተነሳ ትልቅ እርምጃ ነው። አሁን ላይ ከተማዋ ለብስክሌት ተጓዦችም ምቹ ሆናለች። ብዙ ሰዎች ከመኪና ወደ ብስክሌት እንዲቀየሩ ለማበረታታት ከአዲሱ የአውቶቡስ መስመር ጋር ጎን ለጎን ሰፊ የብስክሌት መንገድ ተዘጋጅቷል። ኢብራሂም በዳካር ውስጥ ለረጅም ጊዜ በዋናነት ለሥራ ብስክሌት ሲነዳ ቆይቷል። ይህም ከአደጋ ነፃ አልነበረም። በመኪኖች መካከል እየተሽሎከሎቹ ማለፍ አለቦት። ይህም ለብስክሌት ነጂዎች በጣም አደገኛ ነው። በሴኔጋል ሰዎች መኪና የሚነዱት ያለምንም ጥንቃቄ ነው። ለዚህም ነው በአዲሱ የብስክሌት መንገድ በጣም ደስተኛ የሆንኩት። አሁን ደህንነቱ የተጠበቀና አደጋን በቀላሉ ለማስቀረት የሚያስችል ሆኗል። የዳካር የኤሌክትሪክ አውቶቡስ መሠረተ ልማት በአፍሪካ አህጉር ልዩ ነው። እንደ አክራ ጋና እና ናይሮቢ ኬንያ ያሉ ሌሎች ዋና ዋና ከተሞች ይህንን ፈለግ ለመከተል ይፈልጋሉ። በአፍሪካ ትልልቅ ከተሞች ጎዳናዎች ላይ ከመጠን በላይ መኪኖች አሉ። የዳካር የኤሌክትሪክ አውቶቡሶች የሚተዳደሩት ከዳካር ሞቢሊቲ በተባለ የሴኔጋል ኩባንያ ሲሆን መንግሥት በኩባንያው ውስጥ 30 በመቶ ድርሻ አለው። አዲሱ አገልግሎት መንግሥት በከተማዋ ያለውን የትራፊክ መጨናነቅና ብክለትን ለመቀነስ የነደፈው ስትራቴጂ አካል ነው። እነዚህ አውቶቡሶች የካርቦን ልቀትን በከፍተኛ ሁኔታ የሚቀንሱና የአየር ጥራትን የሚያሻሽሉ ናቸው። በጥናቶች መሠረት አውቶቡሶቹ በዓመት እስከ 59 ሚሊዮን ቶን የሚደርስ የካርቦን ዳይኦክሳይድ ልቀትን ያስቀራሉ። ሙሉ በሙሉ በኤሌክትሪክ የሚሰሩት እነዚህ አውቶቡሶች ኃይል የሚያገኙት ከፀሐይ ብርሃን በሚመነጭ ታዳሽ ኃይል ነው። ዳካር ሞቢሊቲ የአውቶቡሶቹን ጥገና የማከናወን ኃላፊነትም አለበት። ከአካባቢ ጥበቃ ጋር በተያያዘ የውሃ አጠቃቀሙም ቢሆን ዘላቂነት ያለው ነው። በአካባቢ ላይ የሚደርሰውን አሉታዊ ተጽዕኖ ለመቀነስ አዲሱ የመኪና ማጠቢያ ሥርዓታችን ውሃን መልሶ ጥቅም ላይ የሚያውል ማሽን ይጠቀማል። ይህም አውቶቡሶቹን ለማጠብ የምንጠቀምበትን ውሃ እስከ 80 በመቶ መልሰን እንድንጠቀም ያስችለናል። አዲሱ ሥርዓት የሥራ ዕድሎችንም ፈጥሯል። ማዱ ዲያሎ በፈጣን አውቶቡስ ትራንዚት ውስጥ ቋሚ ሥራ ካገኙ 750 ሰዎች መካከል አንዱ ነው። አጭር የአሰልጣኝነት ሥልጠና ከወሰደ በኋላ በአውቶቡስ አሽከርካሪነት መሥራት ጀምሯል። የሥራ ፈረቃውን ሲጨርስ ባትሪውን ይሞላል። በዲዝል ወይም በቤንዚን የሚሰሩ ሞተሮች የድምፅና የአየር ብክለት ያመጣሉ። በኤሌክትሪክ አውቶቡሶች ግን ሁለቱም ይቀንሳሉ። ይህም ለእኛ ለአሽከርካሪዎች በጣም አስፈላጊ ነው፣ ለጤናችን የተሻሉ ናቸው። አዲሱ የአውቶቡስ ሥርዓት ለከተማዋ ትልቅ መሻሻል ነው። ይህ ለውጥ በዓለም አቀፍ የትራንስፖርትና ልማት ፖሊሲ ተቋም ዕውቅና ያገኘ ሲሆን የ2025 የዘላቂ ትራንስፖርት ሽልማትን አሸንፏል።